በዓለም መኖር ደግ ነው። አእምሮን ከጭንቀት ማሳረፍ የሁሉም ሐሳብ ነው። በስጋ እርካታ የሚገኝ የማይዘልቅ ደስታ፣ ነገ እንዳይጠፋ በስጋት የሞላ የልብ ትርታ፣ ከጸጸት መሸሸጊያ መደበቂያ ዋሻ፣ መዝናናት የሚሉት ትዝታን መካሻ፣ የህሊናን እረፍት ለጊዜው ማግኘት፣ በነጋታው የቁጭትን ዜና ማድመጥ፣ በ20 ዓመቴ የፊት የኋላዬን ስቃይ እስካሁን በቤተሰብ ልገሳ ስኖር ታየኝ። ያሳስበኝ ጀመር 30 ደርሼ በባዶ መኖሩ፣ ማረፊያ ፍለጋ በዚች ምድር መዞሩ። ከ30 በኋላስ ላጤነት ነው ወይስ ትዳር? እንዲህ ሳሰላስል በሐሳብ ሙዚቃ በደሜ ከራር። ወግ ማረግ የሚሉት በሰዎች መረዳት፣ በማደግ እሳቤ ሲታይ በህሊና ቅጣት፣ እንደ አማራጭ ታየኝ ከሀገር ወጥቶ ስደት። ለሞት ትኬት መቁረጥ ለመኖር በህይወት፣ መዝናናት ከሐዘን አድማስ ሲታይ፣ ሲፈነጥቅ ከማዶ የደስታን እንጉዳይ፣ በቅጡ የማይዘልቅ የማይቀጥል እረፍት፣ ከወዲሁ ያጓጓል የማይኖሩት ህይወት። በቃ ሞትን ከመጠበቅ መቅጠሩ ይሻላል፣ ሁሉንም ለማየት መኖሩ ይበጃል።